እግዚአብሔር ልባችሁን ያፈጽምላችሁ፣ ሐሳባችሁን ያሳካላችሁ፣ የምትፈልጉት ነገር ሁሉ እሱ ይምራችሁ። በስጦታ አትመኑ። ስጦታ ምንም ያደርግ ነው ብያቸዋለሁ። ያሳድግ ነው ማድረግ ከፈለግ ብቻ ማድረግ ይችላል። በስጦታ እግዚአብሔር ወዴት ነው? እኔ አስፈልም ብዙ ሰልሞኛል፣ ግን ያን ነገር አስቤ አይደለም። ግን ሪስፔክት ለእናንተ ላይ ነገር ታውቃላችሁ። ከምንም በላይ ደሞዜን ትቼ ምን ሲናተ እየመጣሁት ለዛ በጣም ነው የምወዳችሁ እና ኪራ እግዚአብሔር ይስጣችሁ። ዳግሜም ሁሉ እኔ አሁን እዚህ ማምረጥ አልችልም። ጥቂት ሰው ነው የመኳንንት ምናምን ሰው ማላገኛቸው ሩቅ ቦታ በረከት ያደረገልን ገረድ ወንበር ይዞ መጥቷል። እውነት ከቤት ወንበር ሳህን ያሳን ይርግሱ እሱ ነው በቦርሳ እናቴን ይላክች ብሎ እኔ አንዳንድ እንደዚህ አይነት ሰዎች ውስጥን ይረብሹታል። ሳይጠቀም ቤንች እየሆነ አልሙ ትልቅ በቀደም ከአባቱ ጋር እያወራን ነበር። በቃ በትምህርቱም ጥሩ ነው፣ በኳስም ጥሩ ነው። በቃ አሁን በረከት 18 ወጥሮ ነው የሚሰራው በወጠኝነት። እውነት የነርዲን አባት ቅድም እያወራን ነበር። ደስ ይላል። ወጥሮ ነው የሚሰሩት እነዚህ ልጆች። ከዚህ በኋላ እንኳን ቤንች መሆን ቀርቶ እንኳን ሌላ ነገር ነው ያስቡ። ዘላቂ ነገር ነው ያስቡ። ስለዚህ አሁን እቺ ሽልማት አንድ ሰርተፍኬት ታውቃላችሁ፣ ውድ ነው። ብሩን አይደለም ውድ ነው ያልኳችሁ። እናንተ ጋር ስትገባ በጣም ቫልዩ አለ። ነገ ለምትሄድበት ሁሉ እቺ በመሰከር ናት። ማታ ባለው የኔ ማታ ባለ የት ነበርክ? ቃላው ፊልስ ተባለ። ፊቸር ቤስት ነበር። ፊቸር ቤስትም አለው የራሴ ማታም ፊቸርም አለው።